ሰላም ጤና ይስጥልን። ዛሬ ሰኔ 5 ቀን 2018 ዓ.ም ከዓለም ዋንጫ መንደር ምን ተሰማ? ዛሬ በዘገባችን ትናንት ምሽት የተደረገው ታሪካዊ የመክፈቻ ጨዋታና በስታዲዮ አዜቴክ የተመዘገበው አስገራሚ ውጤት፣ በሌላ በኩል ዛሬ የሚደረጉ ተጠባቂ ጨዋታዎችና የአፍሪካዋ ኩራት ኬፕ ቨርዴ የምታደርገው ታሪካዊ ጅማሬ፣ እንዲሁም ለአጠቃላይ ውድድሩ ከፍተኛ ግምት ከተሰጣት ፈረንሳይ ብሔራዊ ቡድን መንደር የተሰማው አስደንጋጭ የጉዳት ዜናና ፊፋ ያወጣው አስቸኳይ መመሪያ ሰበር መረጃዎችን በዝርዝር ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ አብራችሁኝ እንድትቆዩ እየጋበዝኩኝ ለቻናላችን አዲስ የሆናችሁ አሁኑ ሰብስክራይብ ማድረግ የዩቲዩብ ቻናሌ ቤተሰብ ይሁኑ። በቀጥታ ወደ መጀመሪያው ዜና አልፋለሁ። በቅድሚያም የመክፈቻው ጨዋታ ውጤትና የተፈጠረው ታሪክ፣ ትናንት ምሽት መላው ዓለም በአንድ እግሩ የቆመለት ታሪካዊ የመክፈቻ ጨዋታ ፍጹም አስገራሚ በሆነ ድባብ ተጠናቋል። በታዋቂው ስታዲዮ አዜቴክ በአስተናጋጇ ሜክሲኮና በደቡብ አፍሪካ መካከል የተደረገው ይህ ጨዋታ ስታዲየሙን ባጨናነቁት ከ80 ሺህ በላይ ተመልካቾች ፊት ለፊት በከፍተኛ ፍልሚያ ተጠናቋል። ሜክሲኮ በሜዳዋ ባላት ብልጫ በመጀመሪያዎቹ ደቂቃ ላይ ብርቱ ጫና ብትፈጥርም የደቡብ አፍሪካ ግብ ጠባቂ ያሳየው አስደናቂ ብቃትና ድንቅ ማዳን ጨዋታውን እጅግ ማራኪ አድርጎት አምሽቷል። ይህ ውጤት በምድብ ውስጥ ላሉት አገራት ቀጣዩን ጉዞ እጅግ የጠበቀ አድርጎታል። ነገር ግን ትናንት የተደረገ ጨዋታ ገና ለጅማሬው ነው። ምክንያቱም ዛሬ ሰኔ 5 ቀን የዓለም ዋንጫ ሁለተኛ ቀን ላይ ይበልጥ ምድርን የሚያንቀጠቅጡ 3 ታላላቅ ተጠባቂ ጨዋታዎች ይጠበቃሉ። ዛሬ የሚደረጉ ተጠባቂ ጨዋታዎችና አዳዲስ ተሳታፊዎች። ዛሬ በጉጉት ከሚጠበቁ ጨዋታዎች መካከል አንደኛው በታሪኳ ለመጀመሪያ ጊዜ ወደ ዓለም ዋንጫ መድረክ ብቅ ያለችውና መላው የአፍሪካ አህጉር አይኑን የጣለባት ኬፕ ቨርዴ የምታደርገው ጨዋታ ነው። ኬፕ ቨርዴ ከጠንካራ ተቀናቃኟ ጋር የምታደርገው ጨዋታ በአዲሱ የ48 ቡድኖች ሕግ መሠረት አነስተኛ አገራት ትልቆቹን ጥለው ማለፍ እንደሚችሉ የምታሳይበት የመጀመሪያ ታላቅ ፈተናዋ ነው። ከዚህም በተጨማሪም ዛሬ በቡድን ሀ ውስጥ የምትገኘው አውስትራሊያ ከፓራጓይ ጋር የምታደርገው ጨዋታ የቡድኑን ዕጣ ፋንታ ቀድሞ ለመወሰን እጅግ ወሳኝ ፍልሚያም ሆኗል። ነገር ግን ዛሬ ጨዋታ ካላቸው አገራት በበለጠ ነገ ወደ ሜዳ የምትገባውና የዓለም ዋንጫውን ዋንጫ ለመውሰድ ዋና ግምት የተሰጣት አንዲት ታላቅ አገር በልምምድ ሜዳ ያልተጠበቀ አስደንጋጭ አደጋ ገጥሟታል። ይቺ አገር ማናት ወደሚለው መረጃ ስናልፍ ከታማኝ ዓለም አቀፍ የስፖርት ምንጮች አሁን በደረሰን መረጃ መሰረት በቡድን ለውስጥ የምትገኘውና ለአጠቃላይ ውድድሩ ከፍተኛ ግምት ካገኘችው ከፈረንሳይ ብሔራዊ ቡድን መንደር ትልቅ ስጋት ተፈጥሯል። የቡድኑ ዋና አጥቂ በዛሬው የጠዋት ልምድ ላይ የጡንቻ መሳብ አደጋ አጋጥሞት ከሜዳም የወጣም ሲሆን የሕክምና ቡድኑ ጉዳቱ ምን ያህል ከባድ እንደሆነ ለማወቅ አስቸኳይ ምርመራ እያደረገለት ይገኛል። ይህ መረጃ ፈረንሳይ ለምታደርገው የመጀመሪያ ጨዋታ ትልቅ ድንጋጤን የፈጠረም ሲሆን ተቀናቃኞቿ ደግሞ ይህን አጋጣሚ ለመጠቀም ዝግጅታቸውን አፋጥነዋል። ይህ የተጫዋቹ ጉዳት ስጋት እንዳለ ሆኖ በሌላ በኩል ፊፋ በስታዲየሞች ዙሪያ ባሉ ሆቴሎችና የጉዞ መስመሮች ላይ በተፈጠረው ከፍተኛ የዋጋ ንረት ምክንያት አዲስ አስገዳጅ መመሪያ ለማውጣት መገደዱ ታውቋል። የፊፋ አስቸኳይ መመሪያና የደጋፊዎቹ ሮሮ ውድድሩ በ3 ሀገራት መዘርጋቱና በከተሞች መካከል ያለው የርቀት ፈተና ሳያንስ በአሁኑ ሰዓት በአሜሪካ፣ በካናዳ ከተሞች ያሉ የሆቴሎችና የትኬት ዋጋዎች በ3 እጥፍ ጨምረዋል። በዚህ ምክንያት በሺዎች የሚቆጠሩ ደጋፊዎች ቅሬታቸውን እያሰሙም ይገኛል። ፊፋ ይህን ተከትሎ ከአስተናጋጆቹ ከተሞች አስተዳዳሪዎች ጋር አስቸኳይ ስብሰባም ያደረገም ሲሆን የደጋፊዎችን መጉላላት ለመቀነስና ፍትሐዊ የዋጋ ቁጥጥር እንዲደረግ ጥብቅ መመሪያን አስተላልፈዋል። ይህ ውሳኔ ካልተተገበረ ግን የዘንድሮ የዓለም ዋንጫ በስታዲየም ውስጥ ካለው ድምቀት ይልቅ ከሜዳ ውጪ ባለው ውድነት ታሪክ ሊሰራ ይችላል ተብሎም ተሰክተዋል። ክቡራን አድማጮች፣ ታዲያ ዛሬ በሚደረጉ ተጠባቂ ጨዋታዎች አዲሷ ተሳታፊ ኬፕ ቨርዴ ታሪክ ሰርታ አህጉራችን አፍሪካ ታስደስታለች ወይንስ ልምድ ያላቸው አገራት ይበልጧታል? የእናንተን አስተያየት በኮሜንት መስጫው ላይ ጻፉልን። በየሰዓቱ የሚወጡ ስፖርታዊ የዓለም ዋንጫ ሰበር መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናሌ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሰበር መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።